ለዚህም ቻው ልንል አፈር ልናለብስ ከሰሞኑ የሰማነው ዜና እጅግ አስደንጋጭና ልብ የሚሰብር ነበር። ጥር 8 ቀን 2018 ዓ.ም ባደረበት ህመም ምክንያት ከዚህ ዓለም በሞት የተለየው ተወዳጁ አርቲስት ነፃነት ወርቅነህ ስርዓተ ቀብሩ ዛሬ ጥር 10 ቀን በመንበረ ጸባዖት ቅድስት ሥላሴ ካቴድራል ቤተክርስቲያን በታላቅ ክብር ተፈጽሟል። በዚህ የሽኝት ስነ ስርዓት ላይ ከፍተኛ የመንግስት ኃላፊዎች፣ የጥበብ ሰዎች፣ አድናቂዎቹና ወዳጅ ዘመዶቹ በተገኙበት የመጨረሻ ስንብት ተደርጎለታል። በስነ ስርዓቱ ላይ የብዙዎች ልብ የነካውና በእንባ ያራጨው ክስተት የነፃነት የእድሜ ዘመን ጓደኛ የሆነው የአስናቀ ንግግር ነበር። ለ29 ዓመታት የዘለቀና ከመደበኛ ጓደኝነት አልፎ ወደ ወንድማማችነት የተቀየረው የሁለቱ በመኝታ ሰዓት ብቻ የሚለያዩበት የጠበቀ ቁርኝነት እንደነበራቸው ተገልጿል። ነፃነት በማህበራዊ ገጹ አስኔ የልጅነት ጓደኛዬ፣ ሸኜ ተቀባዬ፣ ኑርልኝ በማለት የመሰከረለት ወዳጁ ዛሬ በስፍራው ተገኝቶ በሐዘን ተሰብሮ ህዝቡን በእንባ ያራጨ ንግግር ተናግሯል። አንተን እንዲሁ በቀላሉ ነፍስ ይማር ማለት ይከብደኛል። ነጽዬ ሁለንተናዬ ነበርክ፣ ታውቃለህ፣ ያንተን ልብስ ነው የምለብሰው፣ ብቻዬን ተውከኝ በማለት የገለጸው ሐሳብ የጓደኝነት ጥልቀት የሚያሳይ ነበር። መኪና ውስጥ ሁልጊዜ ጋቢና ውስጥ አብረው የሚቀመጡትና ልብስ እየተቀያየሩ የሚለብሱት እነዚህ ወዳጆች ሞት እስከሚለያቸው ድረስ ለአርአያነት የሚጠቀስ ጥብቅ ወዳጅነት እንደነበራቸው በግልጽ ታይቷል። ሌላው የነፃነት ወዳጅ አስናቀ በቀብሩ ስነ ስርዓት ላይ የተናገረው የአርቲስት ነፃነትን ደግነት የሚገልጽ ጉዳይ ነበር። እሱም እንግዲህ ከዚህ በፊት ደጋግሞ ሲነገር እንደነበረው አርቲስቱ ለሰፈር ልጆቹ፣ ለወጣቶች፣ ለተቸገሩ በሙሉ ገንዘብ በመስጠት የሚደሰት ሰው መሆኑን ገልጿል። ሌላው ቀርቶ ገንዘብ ያስለመድካቸው ልጆች በቦታው ሳያገኛቸው እንኳን ያስለመዳቸውን ሳንቲም አስቀምጦላቸው እንጂ የሉም ብሎ እንደማያልፍ ጓደኛው አስረድቷል። ሌላው በዕለቱ ታዳሚውን ያስለቀሰው ክስተት የአርቲስቱ ባለቤትና ልጆች ካሉበት ከአሜሪካን ሀገር ተጉዘው በስፍራው በመገኘታቸው ነው። የአርቲስቱ የበኩር ልጅ ናህሎን ነፃነት ወርቅነህ አባቱን በታላቅ አክብሮትና ፍቅር የዘከረበት ንግግር በእንግሊዝኛ ቋንቋ አቅርቧል። ናህሎን ሲናገር ከአባት የሚጠበቀውን ነገር ሁሉ ከነፃነት አግኝቻለሁ። ለእናታችን መልካም ባል፣ ለኛ ደግሞ መልካም አባት ነበር በማለት አባቱን ለቤተሰቡ የከፈለውን መስዋዕትነትና የነበረውን ስብዕና መስክሯል። እኛ የተሻለ ህይወት እንዲኖረን እሱ ብዙ ተንከራቷል በማለት አባቱን የገለጸው ናህሎን አባቱ ከአባትነት አልፎ መምህሩ ሆኖ ብዙ የአባትነት ትምህርት እንዳስተማረው ገልጿል። ታዲያ በቀብሩ ላይ የተገኘው የአርቲስቱ ወንድ ልጅ ብቻ አልነበረም። 2 ሴት ልጆቹና ባለቤቱም በዛሬው ዕለት ድንገት ከሀገር አሜሪካ ድንገት የሰሙትን የቤታቸው ምሰሶ የነበረውን የነፃነት ወርቅነህን ህልፈት በሰሙበት አፍታ እንግዲህ ከሀገር አሜሪካ ተነስተው ቅድስት ሥላሴ ሲደርሱ የከበረ አቀባበል ተደርጎላቸው ነበር። ከዚህም ባለፈ እናት ልጇ በአባቱ ሞት ላይ ቆሞ መመስከር ሲያቅተውና ከእንባው ጋር ሲታገል ከጀርባ ሆና ስታለቅስ መታየቷ እናትን በሁለት ሐዘን ሆና ስትሰቃይ ቁልጭ አድርጎ የሚያሳይ አሳዛኝ ክስተት ሆኖ አልፏል። አርቲስት ነፃነት ወርቅነህ በቴሌቪዥን ፕሮግራም አቅራቢነት፣ በተዋናይነት እንዲሁም በፊልም ደራሲና አዘጋጅነት ዘርፍ ልዩ ችሎታውን ያሳየ የጥበብ ሰው ነበር። በተለይ በኢቢኤስ ቴሌቪዥን ለረጅም ጊዜ ሲቀርብ የነበረው የቤተሰብ ጨዋታ ፕሮግራም በብዙዎች ልብ ውስጥ ቦታ እንዲያገኝ አድርጎታል። በአርቲስቱ የሚያለቅሱና በሐዘኑ የተጎዱ የሙያ አጋሮቹና የጥበብ ሰዎች ብቻ ሳይሆኑ ነፃነትን በአካል ሳያውቁት በጥበብ ስራዎቹ ብቻ የሚወዱት በመሪር ሐዘን እንባና ለቅሶ ውስጥ ሆነው የቅብር ስነ ስርዓቱን ታድመዋል። ነፂ ታዲያ በአርቲስትነትም ሆነ በጋዜጠኝነት ለረጅም ዓመታት ሲሰራ ይሄ ነው ተብሎ የሚነሳ ከህዝብ ጋር ያጣቃረው አሊያም አንዱን ወገን ደግፎ
አንዱን ወገን የኮነነበት የማያስማማ ሐሳብ ላይ ተሳትፎ አለማወቁ እጅግ አጀብ የሚያስብልና ለሚዲያ ሰዎች ትልቅ ተምሳሌት ሆኖ ቀርቧል። በዚህም እንግዲህ ቤተሰቦቹ ብቻ ሳይሆኑ በተለይ የኢቢኤስ ቴሌቪዥን አቅራቢዎችና ባልደረባዎቹ እንግዲህ በሐዘኑ እጅግ ተሰብረው ከቀናት በፊት በስቱዲዮ ተገናኝተው ሲስቅ ሲጫወት አብረውት የአይን እማኝ የነበሩ የሥራ ባልደረቦቹ ዛሬ ድንገት ያጡትን የሥራ ባልደረባቸውን የነጻነት ወርቅነህ ቀብር ላይ የነበራቸው ስሜት እጅግ ጥልቅና በድንጋጤ የተዋጠ ነበር። ከዚህም ባለፈ እንግዲህ የአርቲስትና ጋዜጠኛ ነጻነት ወርቅነህ ከዚህ በፊት አንድ ታዋቂ ሰው ሲሞት አይነት ያለው ድባብ መንጫጫትም ሆነ ለቀረጻ መሻማት ያልነበረው ጸጥታው የሚያስፈራ ሞገስ የነበረው አልፎ አልፎ የስቃይ ድምጾች ብቻ ይሰሙበት የነበረ እጅግ በርካታ ሰዎች ለአርቲስቱ ቀብር በቅድስት ሥላሴ ካቴድራል ቤተክርስቲያን ግቢ ከትመው እንደነበረ ማስተዋል ችለናል። ከሰዓቱ ጋር ተያይዞ እንግዲህ የቀብር ስነ ስርዓቱ ከ2 ተኩል ጀምሮ አርቲስቱን የመዘከርና ቤተሰቦቹን የመቀበል ፕሮግራም ሲካሄድ ቆይቶ የጥምቀት ዋዜማ በመሆኑ 5 ተኩል ገደማ የአርቲስት ነጻነት ወርቅነህ ግብአተ መሬቱ ተፈጽሟል። አርቲስት ነጻነት ወርቅነህ እንግዲህ በፊልም ስራዎቹ እንደ ሲቲ ቦይስ፣ FBI፣ ያንቺው ሌባና ቾምቤ በተሰኙ ስራዎቹ ድንቅ የትወና ችሎታውን አሳይቷል። በመድረክ ቲያትርም ፍሬሽማን በተሰኘው ስራው ከህዝብ ጋር የተዋወቀ ሲሆን በኪነ ጥበብ ዓለሙ የራሱን ደማቅ ታሪክ ጥሎ አልፏል። በአጠቃላይ ነጻነት ወርቅነህ ባለትዳርና የሶስት ልጆች አባት የነበረ ሲሆን ዛሬ በስርዓተ ቀብሩ ላይ የታየው ከፍተኛ የህዝብ ቁጥርና የተሰጡት ልብ የሚነኩ ምስክርነቶች አርቲስቱ በስራው ብቻ ሳይሆን በስብዕናውም ምን ያህል ተወዳጅ እንደነበር ያሳዩ ናቸው። እንደ አባት ለልጆቹ ሊተውላቸው የሚችለው ትልቁ ቅርስ መልካምነት መሆኑን በተግባር ያየንበት ይህ ታሪካዊ ሽኝት በታላቅ ጸጥታና ክብር ተጠናቋል። የቀብር አስፈጻሚ ኮሚቴው እንግዲህ ከትናንት ጀምሮ ከህዝቡ በርከት ያሉ ጥያቄዎች ሲጠየቅ እንደነበር የሚታወስ ነው። ከነዚህ መካከል አንዱ አርቲስቱ ከዚህ በፊት በህይወት ዘመኑ ያለ ከአያቱ ጎን መቀበር እንደሚፈልግ ሲናገር ተደምጧል እና ለምን የአርቲስቱ ኑዛዜ መሰል ምኞት አልተፈጸመም በሚል ከቅድስት ሥላሴ ካቴድራል ውጪ የቀብር ስነ ስርዓቱ እንዲፈጸም ቢጠየቅም በኋላ ላይ እንግዲህ አርቲስቱ በፈጠረው ተጽዕኖና ዝነኝነቱ ምክንያት እንግዲህ ቀደም ባሉት ጊዜያት ዝነኞችና የሀገር ባለውለታዎች ግብአተ መሬታቸው በሚፈጸምበት በቅድስት ሥላሴ ካቴድራል ቤተክርስቲያን ግብአተ መሬቱ ተፈጽሟል። በርካታ ዝነኛ አርቲስቶች ተገኝተው እንባቸውን አፍስሰው ድንገት የተለያቸውን የጥበብ ሰው ሸኝተዋል። ከነዚህ ውስጥም ሰይፉ ፋንታውን ጨምሮ የቅዳሜ ከሰዓትና የእሁድን በኢቢኤስ አቅራቢዎች በሙሉ እንዲሁም ሌሎች በርካታ የፊልምና የማስታወቂያ ባለሙያዎች፣ የሙዚቃ ሰዎች ጭምር በቦታው ተገኝተው ሐዘናቸውን ተወጥተው መጽናናትን ተመኝተዋል። እኛም እንግዲህ በቻናላችንና በእናንተ በምንወዳችሁ ስም የአርቲስት ነጻነት ወርቅነህን ነፍስ ፈጣሪ በአጸደ ገነት እንዲያኖርልን እየለመንን ለባለቤቱ ለልጆቹ እንዲሁም ለወዳጅ ዘመዶቹ መጽናናትን እንዲሰጥልን እንመኛለን። የዛሬ ፕሮግራማችን በዚሁ አበቃ። በቀጣይ እስክንገናኝ ቸር ቆዩን።